ወይኔ እናንተ በቃ አረብ ሀገር ሁሉም ስራ ነው ይባላል፣ ግን እንደዚህ አይነት ቅንጡና ዘመናዊ አዲስ ቤት ግን ማለት ነው በጣም ይከብዳል ወዶቼ፣ ወላሂ ነው የምላችሁ። በቃ እንደ መስታወት ነው ቆሻሻው በጣም የሚታየው። እናንተ እንኳን ልለፈው ብትሉ ላረሳሳ ወይም ለሸዋውድ ብትሉ የማትችሉት ነው። በጣም ነው በቃ የሚታየው ማለት ነው ጎልቶ። እዩት እንዴት አባቱ እንደሚያምር ቤቱ ማሻአላህ ተባረከላ። እና ውብ በጣም ነው የሚያምረው፣ ወላሂ በጣም ነው የሚያምረው። እኔማ በቃ የመጀመሪያ ቀን እኮ የገባው ቀን እንዴ ቆይ ተሳስቼ ቤተ መንግስት ነው ምናምን ነው እንደ ገባሁት ይሄ የንጉሱ ቤት ይሆን እንደ ምናምን ነበር ያልኩት። በጣም ነው የሚያምረው ቤቱ ወላሂ። እንደው ለመቅረጽ ምናምን አሁን ከላይ ካሜራ ምናምን አለ ለመቅረጽ አይመችም፣ ኮምፎርት አልነበረኝም። እና እንደዚህ ይኸው ሶፋው አዲስ ነው፣ በቃ እንደገና ሁሉም ነገር አዲስ ነው። እኔ ስገባ ባይዘው 2 አመት ምናምን አልፎታል። በርግጥ ግን እዚህ ቤት እኔ ነኝ የመጀመሪያ ሰው ማለት ነው። ከዛ ከኔ በፊት የነበረችዋ 3 ወር ብቻ ነው እዚህ ቤት የሰራችው። ምክንያቱም እሷ እዛ ኪራይ ቤት ነበር የምትሰራው፣ ኪራይ ቤት እያሉ ነበር የምትሰራውና ያው ይሁት ህይወት በደረጃ ነው። ይሄው እነሱም ቤት ገዙ፣ እዚህ ገቡ። ለኔ አዛ አደረገኝ እንጂ እዚህ ጋር እየጠረኩኝ ነው። በጣም ነው የገደለኝ፣ በቃ በጣም ነው የገደለኝ። ሰፊ ነው እንደዚህ ስታዩ ትንሽ ምናምን ይመስላል አይደል? ግን በጣም ሰፊ ነው እኮ። ያው እዚህ ጋር ደግሞ እኔ ደግሞ ጎንበስ ብዬ ካልጠረኩ ማለት ነው አልችልበትምና እስኪ ቀና ብዬ ልጥረግ ብዬ እንትን ስል ማለት ነው አይሆንልኝም። በቃ እንደው እንትኑ ራሱ ይጓጓተትብኛል ማለት ነው። እዩት እንግዲህ የቦረቦርኩን እስከ ስሩ ምናምን ነገር እዚህ ጋር በቃ እየጠረኩኝ ነው። ውይ ደስ አይሉም ደግሞ እዚህ ጋር ወፎቹ ወላሂ እንዴት አባታቸው እንደሚያምሩ እኮ ቤቱ ራሱ በቃ ድምጻቸው ሌላ እንትንም ሰጥቶታል። በቃ በጣም ነው የሚያምረው ቤቱ። እዩት እዚህ ጋር ከጨረስኩ በኋላ አስተካክላለሁ ብዬ እኔ በቃ ጠርጌ እስከምነሳ ነው የሚጨንቀኝ። ከዛ ይሄ ከላይ ላይ እንትን ማለት ምናምን ብዙም አይደለም አይከብደኝም። ያው አሁን ለመቅረጽ ስራም ሰዓትም ይሻማል ምናምን እንጂ እና ውዶች አይከፈልበትም። ወላሂ ምቀኛ አትሁኑ። የሰው ልጅ ምቀኛ ካልሆነ አላህ ባልታሰበ በኩል ነው ርስቅ የሚሰጠውና ሰብስክራይብ አድርጉኝ ፕሊዝ፣ ደገፍ አድርጉት። ወላሂ ሀገር ገብቼ በደንብ ለስራበት በእናታችሁ። እኔ ወላሂ አልጨክንም። ማንንም ሰው እንደዚህ ሲሰራ ካየሁት ሰብስክራይብ፣ ላይክ፣ ሼር ሳላደርግለት አላልፍም። እና እኔ ግን የሆነ እንጃ ለምን እንደ ሰው እንደማይወጣልኝ ያዩኛል፣ ያልፉኛል፣ ቪው አለኝ። ግን ለምንድነው ሰብስክራይብ ማታረጉኝና አላህ ሀጃችሁን ያውጣው። እስኪ ሰብስክራይብ አድርጉኝና ደገፍ አድርጉኝ። ገፋ ገፋቸው ስሟቸው የዳክዬና የወፍ ድምጽ ምናምን ነገር ሌላ መስብ አለው አይደል? ይሁን ሌላ ነገር ነው የሚመስለው። ደስ ይላል። እዚህ ጋር ደግሞ ተሰበረብኝ። መሰበር ሳይሆን እንትን ነው ተገንጥሎ ነው ገጠማል። የራሱ ጉዳይ ብዬ ተውኩት። እኔ አሁን ሳቴን ከሚሻማብኝ እንደ ቢቀርስ ምናምን። ከዛ ይሄው እዚህ ጋር መስታወቱ ይወለወላል። በዊንዶ ክሊነር ነው ሚረር ክሊነር ነው በሱ ነው የሚለው። ያው ዊንዶም ሚረርም ዘሴም ባይ ዘ ዌይ። እና እንደዚህ እየፈጋን እንደውኛ በአጥንታችን አለመሄዳችን ራሱ በጣም ነው የሚገርመው። እንፈጋታለን፣ ምንድነው እንፈጋታለን። አልহামዱሊላህ። ለማንኛውም አናማረንም በሚለው እንያዘውና እንግዲህ እስከዛ ባክግራውንዱን እየኮመኮማችሁ ጠብቁ። ይሄ ቅድም ነበር እንትን ያልኩት ማለት ነው። አሁን ቀጥታ ወዴት ነው የምንሄደው? እንግዲህ አሁን ወደሚቀጥለው ስራችን ይሆናል ማለት ነው። መሬቱ አሁን ፍራሹን ጠርጌያለሁ። ያው አንደኛው ሳይድ ይቀረናል ማለት ነው። እዩት መስታወት ብቻ እዚህ ጋር ካሜራ ውስጥ ገብቼ ነበር ይሆን
አልገባሁም ይሆን እያልኩ ቼክ እያደረኩት ነበር። ያው እንደገባው አረጋግጬ ወደ ስራዬ ተመለስኩኝ። ቤቱ በሁለቱም በኩል እንትን መስታወቱን አያችሁት? አሁን እሱ ራሱ አዛ ነው። በቃ ዝም ብሎ አዩኝ ብሎ ነው አዋራ የሚስበው። ልክ የሆነ ምንድነው የህፃን ልጅ ፊት ልክ እንባ ጠብ ሲልበት ምናምን ያብረቀርቃላ የሆነ ላጭ ምናምን ነገር ልክ መስታወቱ እንደዛ ነው። በቃ ንፋስ ሲነፍስ ምናምን በቃ እንዳለ በጣም ነው የሚያስተፎግረው ማለት ነው። ያው ግድ ስራ ይጨምርብኛል። አሁን እዚህ ጋር ይኸው የሚወለወልበትን ሳሙናውን ጨመርኩኝ። ያው የራሱን የቻለ የቤት መወልወያ ሳሙና አለ። እሱን ጨምሬ ቀጣይ ወደ ቤት መወልወሉ እንገባለን ማለት ነው። ያው እንደዚህ አውቶማቲክ ነው፣ በእጃን ነካካውም እንደዚህ ነው። ምር አሁን አረብ ሀገር ያለች ሰው ላይ ሙድ ሚይዙ ሰዎች ማለት ነው አላወቁም እኮ እኔ ያክል ንጹህ ነገር ላይ እንደምንኖር። ግን አረብ ሀገር ሽንት ቤት ጠቢ ምናምን ይላሉ። ኳሊቲ ነው እያንዳንዱ ነገር። በህልማችን ማንኖረውን ኖሮ ነው እዚህ የምንኖረው። አይገርማችሁ? ያው የሰው ወርቅ አያደምቅ ብለን ነው እንጂ ሐቂቃ እዚህ በጣም ምቾት አለ። የእውነት ማለት ምቾት ስላችሁ አሁን ነፃነትና ምቾት ይለያያል። አሁን እኛ ነፃ አይደለንም። መብላት መተኛት ምናምን ነገር ሚሉት ነገሮች እኛ ጋር ያለው እንግዲህ ይኸው አንደኛ ጨርሼ ሁለተኛ በኋላ ነው ማጸዳው። ምክንያቱም ዛሬ ቅዳሜ ስለነበር ሰዎቹ ረፍት ላይ ናቸው። እኔ ደግሞ ሲነሱ ነው ማጸዳው። አሁን ሶስተኛ ወጥቻለሁ ማለት ነው። እዚህ ጋር ልብስ የምናሰጣበት ክፍል ነው። አልፎ አልፎ ስለሆነ የምንገባው ብዙም አይጸዳም። ወይ በ15 ምናምን ነው እና በጣም ቆሽሿል ዛሬ። እንግዲህ አልቀርጽላችሁም፣ ምክንያቱም ሙሉን አልቀርጽላችሁም። ምክንያቱም በጣም ሰዓት እየተሻማኝ ነው። መቅረጹ ራሱ ቀላል ስራ እንዳይመስላችሁ ወላሂ። ስለዚህ በጣም ሌጀሪ የሚባል አይነት ቤት ነው፣ አዲስ ነው። እና እዚህ ጋር ደግሞ እንግዳ ሲመጣ በተለይ የሷ ወንድም ሲመጣ የሚያድርበት ትርፍ ክፍል ነው። በጣም ያጨማልቃል እንደ ህፃን ልጅ። አሁን ይሄ ጥቁር ነገሩ እሱ ነው። አይኑን ሊቀባ ኩል ነው። አሁን ቀርጾ እንደዚህ የጣለው ቤቱን ያበላሻል ማለት ነው። እኔን ነው የሚያስፈጋው። ምንም ማድረግ አይቻልም። እንግዲህ መቻል ነው በሚለው እንግዲህ ሁለተኛ አልወጣሁም። አሁን እኔ ሶስተኛ ፍሎር ላይ ነኝ። ምክንያቱም ሁለተኛ ላይ እነሱ ተኝተዋል። የረፍት ቀን ሰው ስለሆነ ሰውዬው ቤት ካለ እኔ ሁለተኛ አላጸዳም። ሲነሳ ሲወርድ ነው እኔ ሁለተኛ ማስቀረጽ ስለሚተኛ ማለት ነው። ይሄን ይመስላል። ሶስተኛ ነው እንግዲህ ልብስ የምናሰጣው። አልፎ አልፎ ነው ይሄ የሚጸዳው። ቢያንስ በ15 ሳምንት እንግዳ ካለ እንደዛ ነው የሚጸዳው ነው። ቆሽሿል ዛሬ አስቀምጡልኝ። መልሰን ከኢድ በኋላ ዛሬ ነው መጀመሪያ ማጸዳው። ባይ ወዳችኋለሁ።